የዋግምራ አገው ህዝብ ራሱን ከህወሓት ወረራና የተቀነባበረ ሴራ እንዲጠብቅ የአገው ዲሞክራሲያዊ ንቅናቄ አሳሰበ። የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ አበበ ቅባቱ ከኤንቢሲ ኢትዮጵያ ጊዜ ግስ ፕሮግራም ጋር በነበራቸው ቆይታ ድርጅቱ በ2016 ዓ.ም ከፌደራል መንግስት ጋር ያደረገው ስምምነት በህወሓት በተቀነባበረ ሴራ ተግባራዊ እንዳይደረግ ተደናቅፎ ቆይቷል ብለዋል። ብርሃን ሸቴ የዋግምራ አገው ህዝብ ራሱን ከህወሓት ወረራና የተቀነባበረ ሴራ እንዲጠብቅ የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ አቶ አበበ ቅባቱ አሳሰቡ። የአገው ዲሞክራሲያዊ ንቅናቄ አዲን ስራ አስፈጻሚና የውጭ ግንኙነት ኃላፊ አቶ አበበ ቅባቱ ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ እንደገለጹት ድርጅቱ ከፌደራል መንግስት ጋር በ2016 ዓ.ም ያደረገው ስምምነት በህወሓት በተቀነባበረ ሴራ ተግባራዊ እንዳይደረግ ተደናቅፎ ቆይቷል። በፌደራል መንግስት በኩል ከስምምነቱም ባለፈ በመልካም ተነሳሽነት ችግሮችን ለመቅረፍ በጎ እርምጃዎች ቢወሰዱም በህወሓት የሚዘወረው የአገው ዲሞክራሲያዊ ንቅናቄ ስራ አስፈጻሚ የሰላም ስምምነቱን ዝርዝር ከአባሉ ና ከታጣቂው ደብቆ የህወሓትን የጥፋት አጀንዳ እያራመደ ነው ብለዋል አቶ አበበ። አንደኛ ህጋዊ ሰውነታችን እንዲመለስ ይተባበራቸዋል። ሁለተኛ ከፍተኛ አመራሩ ስራ አስፈጻሚ የምንለው አዲስ አበባ ላይ እንዲሆን እናመቻችላቸዋል። ማንኛውም ፋሲሊቲ ከበጀት ጀምሮ እናመቻችላቸዋል። ሶስተኛው እንደ ስጋት ስናነሳ የነበረው ዲስአርማመንት ነው። ትጥቅ ማውረድ ችግር የለውም። ወደ አካባቢያችሁ ግቡና የአካባቢውን ጸጥታ አስከብሩ፣ አታውርዱ። ትጥቅ ችግር የለም። ከአካባቢው አስተዳደር ከአካባቢው የጸጥታ አካል ፖሊስና ሚሊሻ ሆናችሁ በአካባቢያችሁ የሚፈጠር ችግር አስተባብሩ። አራተኛ አቅመ ደካማ የቆሰሉ እና የማይፈልጉም ጭምር የሆኑ ካሉ ደግሞ በዲዲአር ሂደት ይለፉና እናቋቁምላችሁ። አምስተኛ ለአንድ ዓመት የሚሆን በጀት እንለቅላችኋል። ምንም ችግር የለም። እንድትፈርሱ አንፈልግም፣ ችግር የለውም ካላችሁ እንደ ይሄን ምክንያት አጣሩ። ከናንተ የሚጠበቀው ከመቀሌ ወጡ ነው። ይህችን ጥያቄ በስራ አስፈጻሚ ምናቃት ሚስጥር ምንላችን ነው። ይቺ ወደታች እንድትወር አይፈልግም። ምክንያቱም ታችኛው አካል እናም ደሞ ትፈልገው ይልሃላ። ምንም ጥያቄ የለውም እኮ ይሄን ካወረድከው አጠቃላይ የፖለቲካ እንትናችን ያበላሽዋል። ኢሚዲየትሊ የምርጫ ቦርድ የመጀመሪያውን እውቅና ከሰጠን በኋላ ትጥቅ አውርዱ ሲል አናወርድም ስንል ትጥቅ ያለው ድርጅት ፖለቲካ እንትን ሆንክ ተብሎ እንደውም ተከሰሰ። ክልሉ ከሰሰው ምርጫ ቦርድ ኢሚዲየትሊ ሰስፔንድ አደረገው። ይሄ አንዱ ፌለሪቲ ነው የኛ ማለት ነው። ነገሮችን እንዲስተካከሉለት አለመስራት በጣም ወንጀል ነው። አመራሩ ራሱን ከህወሓት ህልውና ጋር ያስተሳሰረ ስለሆነ የህወሓትን የልብ ትርታ እያዳመጠ የሰላም ስምምነቱን ለማፍረስ ሲሰራ መቆየቱን ነው አቶ አበበ የተናገሩት። ይሄን የሚያደርጉት ለማሰላ ህወሓት ከሌለ ሴፍ አይደለም ብሎ የማሰብ አዝማሚያ ያለ በተለይ በጣም ጥቂት ሰዎች ግን በጣም ማበላሸት የሚችሉ አሁን አባል መካከለኛ አመራሩ ማዕከላዊ ኮሚቴ ምናምን እጅ ብልጫ በተለው እንደዛ አይደለም። ግን የሚወስኑት አካላት ይቺን ጉዳይ ያለችባቸው ችግር አለችባቸው። ሶ በህወሓት ጥላ ስር ሆነን ነው ሴፍ ልንሆን የምንችለው የሚል አዝማሚያ ያለ። ይሄ ደግሞ በጣም አደገኛ ነው። ምክንያቱም እኛ የራሳችን ይቻላል ጉዳይ ያለን ሰዎች ነን። የአገው ዲሞክራሲያዊ ንቅናቄ የተቋቋመው የዋግ ህዝብ በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ ጥላ ስር ጥቅሙን ለማስከበር ቢሆንም ከመስመር ወጥቶ የህወሓት የመገንጠል አጀንዳ መናጆ ሆኗል ብለዋል የድርጅቱ ስራ አስፈጻሚ አባልና የውጭ ግንኙነት ኃላፊ አቶ አበበ ቅባቱ። የትግራይ ጥያቄና የኛ ጥያቄ አንድ አይነት አይደለም። የኛ ጥያቄ የፌዴሬሽኑ አካል መሆን ነው። የክልልነት ጥያቄ ነው አይደል? ስለዚህ የፌዴሬሽን ውስጥ ነው የኛ ጥያቄ ያለው። እነሱ እያደረጉ ያሉት አሁን ሌላ ጉዳይ ነው። ሲጀምር ወደዛ አስገባኝ እንጂ ስበህ የህወሓት ጥያቄ ከዚች ሀገር ጋር ለመቀጠል ብዙ ኢንተረስት የላቸው። የኛ ደግሞ ከዚች ሀገር ጋር ቀጥለን የፌዴሬሽን አካል መሆን ነው። ሁለቱ ይጋጫል አሁን ባለበት ነባራዊ ሁኔታ። ስለዚህ እነሱ የሚሉን ፌዴሬሽኑ አያስፈልግም ነው። ይሄ እንዳይፈጸም እኮ ተግዳሮቶች እኮ ናቸው። እነሱ ጥያቄውን በትክክል እንዳይመለስ እንቅፋት የሆኑ አካላት አሉ ነው የሚፈልጉት። ህወሓት በራሱ ውሳኔ አሁን በሚያነሳው ቢሳካ ከሆነ በትግራይ ግዛት የአገው አስተዳደር መመስረት ነው ኢንተረስቱ የኪሮስ የህወሓትም ኢንተረስት ነው። ታራዝሞ ቁጭ አድርጎ የሚቀልብ ልትሆንለት ስራ አስፈጻሚው በኔ ይታክ ወንጀለኛ ነው። በዚህ ድርጅት የኔክሮስ ኢንተረስት የህወሓት ጉዳይ እስኪያልቅ ድረስ የአካባቢው ይሄ ዋርሎርድ የሚባሉ የጦር ጌቶች እዛ አካባቢ እንደዛ ሆኖ መቆየት እዛ ምትወስደውን ይወሰድክ እና ምታረገው ያርክ እዛ አካባቢ በዚህ መንገድ መቆየት። የዋግምራ ህዝብ ህወሓት ከጥንት እስከ ዛሬ ፈጸመበትን በደልና ደባ በሚገባ ያውቃል ያሉት አቶ አበበ የትግራይ ህዝብና ኤሊት ህወሓት በትግራይ ህዝብና በዋግ ህዝብ መካከል ሊፈጥር እየተንቀሳቀሰ ያለውን ዘመን የማይሽረው ደም መፋሰስ ማስቆምና ነቅቶ መከላከል አለበት ብለዋል። የዋግ ህዝብ ከፍተኛ የሆነ ቅሬታ አለው። በህወሓት ብቻ አይደለም በእኛ ላይ ከፍተኛ የሆነ ቅሬታ አለው። እሱ ብቻ አይደለም ትግሉ ምንድነው ያመጣው ፋይዳ ነው አንዱ ቅሬታው።
ተጎድተናል ብሎ የሚያስበው ከዚህ ፐርስፔክቲቭ ነው ብዬ ነው ማለት የቲፒኤልኤፍ ሰዎችም እንደው የትግራይ ኢሊት ቢያስቡበት ብዬ የማስበው አሁን ያለው አካሄድ እንደ ህዝብ ያልሆነ ነገር ውስጥ እንዳይከተን ስጋት ህዝቡ የሚያነሳው ጥያቄ የኛ ሰራዊት ወቅቶት እንኳን ህወሓት አስወጋኝ ነው የኛ ሰራዊት አፈናቅሎት ህወሓት አስደረገብኝ ነው ከህወሓት የተለየ ሆኖ ህዝቡ ሊያስበው እንደማይችል ማረጋገጫ አዘረፋችሁን እያላችሁ አፈናቀላችሁን እያላችሁ ተወረርን እያላችሁ ስለዚህ ይከላከላል ስልጣን ላይ በነበረበት 27 ዓመታት ስለ ዋግ ህዝብ የክልልነት ጥያቄ አንስቶ የማያውቀው ህወሓት አሁን የዋግ ህዝብ የክልልነት ጥያቄ አቀንቃኝና ከኛ በላይ ባለጉዳይ ሆኖ የቀረበበት ምክንያት ለሁሉም ግልጽ ነው ያሉት አቶ አበበ አሁን አጀንዳው ጦርነት ብቻ ሆኗል ብለዋል አሁን ለምሳሌ ብናነሳ የክልልነት ጥያቄ ምናምን አለ አይደል ያኔ እኮ ማድረግ ይችል ነበር ይሄ ሁሉ በጁ ነው አይደል በዛን ሰዓት ለምን አላረገው ለምን 27 ዓመት ሙሉ መንግስት እያለ ይሄን ማድረግ አልቻለም አዴን ካሉት 5 የሥራ አስፈጻሚ አባላት መካከል አብዛኛዎቹ ከመሰረታቸውም የህወሓት አገልጋዮችና ጉዳይ ፈጻሚዎች ሆነው የቆዩ ናቸው ያሉት አቶ አበበ በአሁኑ ወቅት ከዋግ አገው ህዝብ የተቃረነና ጽንፍ የወጣ የህወሓት አጀንዳ አራማጅ ሆነዋል ብለዋል የሥራ አስፈጻሚ የሆኑት አካላት ልክ አይደሉም የሚል አቋም ነበር ሊቀመንበሩ እሱ ነው ምክትሉ አጎቱ ነው ሶስተኛው አካል የመቀሌ ሀድነት ክፍለ ከተማ የጸጥታ ቢሮ ኃላፊ የነበረ ነው እድሜ ልኩን ለህወሓት የታገለ ነው ለህወሓት የቆሰለ ነው አራተኛው እኔ ነኝ አምስተኛው ታች ያለ ልጅ አንዳለ በተፈለገው መንገድ እንድንሄድ ምቹ ሁኔታ ይፈጥራል እና ያ አጠቃላይ የፖለቲካ እንትናችን ያበላሻል ከዚህ በላይ ከነዚህ ሰዎች ጋር መቀጠል ጥፋትን ማዋለድ ነው ያሉት አቶ አበበ ህዝቡ ከህወሓት ሴራና ወረራ ራሱን እንዲጠብቅም ጥሪ አቅርበዋል እኛ የምንፈልገው በኢትዮጵያዊነት ማዕቀፍ የፌዴሬሽኑ አካል መሆን ነው ጥያቄያችን ይሄ ነው አሁን ባለው ነባራዊ ሁኔታ ጥያቄው ሌላ ሆኗል ተቀይሯል ተወስዷል ወይም ደግሞ የሌላ አካል ኢንተረስት ነው በዚህ ውስጥ ሊንቀሳቀስ የሚችል ይሄን ወቁ ስትታገሉ አውቃችሁ ታገሉ ነው ልላችሁ የምችለው ለምን እንደሚታገል መታገል ብቻ አይደለም እንዴት ጥያቄ ሊመለስ እንደሚችል በትክክል ማወቅ አለበት